ባልና ሚስትም ባሉ ምጠጣ ከሆነ ዱጋቲ ከነዲሲ ጀዱኒ ቀብዲ መሌ ጃለሊሳ በሌት ክብሬን ወደዋለው ገባህ? waan dhiisuu hin dandeenyeef gargar ba'e. Maaliif? Osoo garaan jaalatu በውስጧ እየወደደች ያንን ነገር መተው ስለማይችል ይለያያሉ። ያ ማለት ግን ፍቅር አለቀ ማለት አይደለም። ፍቅሩ እያለ እሺ፣ ከዛ በኋላ እኮ ተለያዩ ናስር አይደል? አሁን ለምሳሌ እኔ በራሴ ምሳሌ ልስጥልህ። አሁን የምወደው ልጅ አለን በለና የምወደው ልጅ ጋር ተጣላሁ። ስጣላ ስለ እሱ ጋር ያለው ነገር መስተካከል ስለማይችል ተጣላሁኝ። ጠላሁትኝ ሳይሆን ተለያየ። ኦኬ ሶ ከተለያየን በኋላ እኔ ከሌላ ሰው ጋር ሪሌሽንሽፕ የምጀምረው ከእሱ ጋር ያለኝ ፍቅር ሲያልቅ ነው እንጂ የእሱ ፍቅር ልቤ ውስጥ እያለ ከሌላ ሰው ጋር ፍቅር እንዴት ነው ማለት? ስንት ልብን ያለን ብዙ ፍቅር። ኦኬ እሱንም መልስልሻለሁ። አሁን ለምሳሌ አንቺ እናት አለሽ፣ አባት አለሽ፣ እህት አለሽ። ሶስቱንም በእርግጠኝነት ትወጀዋለሽ። ሶስቱም እኮ አንዷ ጭንቅላትሽ ውስጥ፣ አንዷ አይንሽ ውስጥ፣ አንዷ ጆሮ ውስጥ አይደለም እኮ ሶስት ነው። ይሄ እና ያኛው ይለያያል። አታምጣብኝ። ልብ ውስጥ ነው ያሉት። የሶስቱም ፍቅር ቦታ አለው እና በአንድ ጊዜ ሶስት ወንድ ለማፍቀር ልብክ ቦታ አለው። ወደ ሄክ ነው doesn't make sense እንዴ? ማን ነው ያኛውን ጠርጎ አውጥቶ አጥቦ ምናምን ከዛ በኋላ ሌላ የሚያስገባ? በምንድን ነው የሚያስወጣ? በጠረባ ነው ወይ በጥፊ ነው? አይደለም እንዳጌ እንደለ እንዴ አይሆንም፣ እንደዛ አይሆንም። አንድ ሰው ብቻ እኮ መውደድ የምትችለው። እሺ ካይካውባይ አሁን ለምሳሌ ጋቢቶ ከስጋፈት ናማ ትጃለቱ ቶ ወሊንጅራት ወልፉ ተጋባችሁና አንድ አመት ከሱ ጋር ኖርሽው። ከዛ በኋላ ስላልተስማማችሁ ተለያያችሁ። ከዛ በኋላ በመኪና አደጋ ሞተ ያ ሰው። ምን ይሰማሻል? በኢየሱስ ክርስቶስ ምን አይነት ምሳሌ ነው የምታመጣው? ጥያቄ ነው መልሽ። ማልቱ ስንት ደጋማ እንደ ማንኛውም ዜጋ አዝናለሁ። ሰው እኮ ነው የሞተው። እንደ ዜጋ አይደለም የምታዝኙ። ከአንቺ ጋር በሱ ፈጥቶ እየኖረው ከአንቺ ጋር አንሶላ የተጋፋ የተጋራ ሰው ከአንቺ ጋር እየኖሩ ስንት ነገር ከአንቺ ጋር ያሳለፈ ሰው ነው። እንደ ማንኛውም ዜጋ አይደለም የምታይ። አይ እንዴ እና አሁን እኔ እሱ ተፋትቻለሁ፣ እሱ ሞተ። ባዲያ ልክ እንደ ባሌ ወይኔ ባሌ ያስማማት ነው። የገዱ የማልቱ ስዳጋ ምንድን ነው የምሰማሽ? ገደውን የነማጨብሱ ዳኩን ገደውን የነማጨብሱ ደሳ ኦኔ ከንኬ ማልፍ ጨባ ዋኒ ኦኔ ከገዘ ጅሮሳ አኔ አማ አትዩ ወዱት ያመፈክኛ ኦኔን ኮን ጨባ ማሊፊ ሲምቤካ አለ ኦኔ ከገዘ ቦታ ቦታው ፊት እንደ ይቀበካ ፍቅረኛ ባይሆንም የራሴ ቦታ ናስራው ቀክኖ ማለት በጌትማ አትበር ገደ ኦኔ ነማ ጨብሱ ወጀት ኦኔ ነማ ከነኬሳ ዋን በደኒ ዋን ኦኔ ኩነ መጥቆቦ ሲገለ ያ ማለት ልብሽ ውስጥ ቦታ አለው ማለት ነው ያ ሰው። ልቤ ውስጥ ቦታ ሊኖር ይችላል። ኤክሴ እና ባሌ ግን እኩል ቦታ ጭንቅላቴ ውስጥ ሆነ ልቤ ውስጥ ቦታ ሊኖራቸው ደግሞ ልብ ያንቱኝ ለምሳሌ ነው እንጂ ሲጀምር ደግሞ በልባችን አይደለም የምናፈቅረው፣ በጭንቅላታችን ነው የምናፈቅረው። ባል ነው ይላል የዋጅ ደንዩ አመነ መሰለ ወርቂ የዱሮ የኡርጂ ባል ነው የሚባለው ያ ሰው የዱሮ። አሁን ግን ተፋቶ ነው የሚባለው። ስሙ ግን ከሱ ጋር አይላቀቅም የዱሮ አትለ የወዝ ያርገን አማ የሱ ፋሚሊ ቢያዩሽ አማ ማቆል ቆራን አስራል ነው ለመግባባት ያለው በእውቀት ነው የምናወራው። ልታችን አይደለም ናንስር ልንገርህ፣ ልብ ደም መርጨት ብቻ ነው ስራው እንጂ ልባችን አያስብም። ገባክ? ልባችን ደም ነው የሚረጨው። እሺ ጭንቅላታችን ነው የሚያስበው። ሰው በጭንቅላታችን ነው የምናፈቅረው። ተረዳኸኝ ነው እንዴ? አዎ ፎቶ ላይ ለጥፈሽ እንደዛ ስላችሁ እኮ እኔ ከተፈጥሮ ይልቅ አላምንበትም። እኔ በጭንቅላቴ አይደለም ሰው የማፈቅረው በልቤ ነው። እኔ በጭንቅላቴ ነው የማፈቅረው። ካልኩሌት አድርጌ ነው የማፈቅረው ነው እንዴ? ካልኩሌት ግን ባይዘዌ ካልኩሌት ለሂሳብ ነው እንጂ ለፍቅር አይደለም። ውሸት ነው ውሸት። ሰው በጣም ሰው በሲበርሲሰን ለምን ከነሲበርሲሰን እሱን ሰው በሲበርሲሰን አሜን
እኔ አሁን ለምሳሌ ብትፈነክተኝ ብትገለኝ አመፈኬኛ ጀቹ አነማት ማይንዲንኮ ጎሰ ብራን ፉቱ ናንጀኤፍ ጀቹ በቃ ዋን መፈዮቴ ኦሮሞን አለ ጃለሌ ናንቀቡ ሲገሌ አመኩን ካልኩሌት ዋንተን ጎዱ መሌ ሀው ለጴኮ ዮቴ በልበናሃችሁ አይመስልም። ልብ ደም ነው የሚረጨው ጋይስ። አቲማሊ ብሬቭ ታዲያ ማንንም ልቤ ውስጥ አላስገባም። ጀራት ትሬ ልቤ ውስጥ አላስገባም አልኩኝም። እባክህ ተወኝ። አሽት ድረማ ካስቴት እርግጤ ማንንም አላስገባም። ገብቶ የወጣ ሊኖር ይችላል እንጂ ምናልባት ከዚህ በፊት የገቡ ቦታውን ስለጨረሱ ጩፈኒ ዋን ፍጠኔ መሌ እኔ ልቤ ውስጥ ሰው አስገብቼ አላውቅም። ለማንኛውም አሁን አንቺ እንደዚህ አይነት ሀሳብ እንኳን ለእንዳንቺ አይነት ቆንጆ ይቅርና ማለት ነው የሆነች ለዱባ ራሱ አይሆንም። ስለዚህ ቴንኪው ቀጮክ ሰው ከሆንሽ ነምናክ ሲባደቱ ብቻ አንቺን ሰው እንዲሸከምሽ ብቻ ሳይሆን አንቺ ሁሉንም ነገር ለመሸከም ዝግጁ መሆን አለብሽ። ምክንያቱም አንደኛ አስጨርሽ አንቺ ከማን ታንሻለሽ? አቲ ኤኙን ለማገድ ጅርት ማል ዋንታቴ ኤኙ ገድ ታቴ በዓለም ላይ ያሉ ስንት ቢሊየን ሴቶች ትዳር ይዘው 3-4 ልጆች እያሳደጉ ያው ምናልባት ኖ አንቺ ምናልባት ካልተሳሳት ማለት ነው የስ ማድረግ ይችላሉ የምል እንትን በልብሽ ውስጥ ካለ እንደዛ እችላለሁ አልፈልግም እና እችላለሁ እኮ ይለያያል። አሁን ለምሳሌ ኖ ይችላለሁ ካልሽው ለመጋፈጥ ዝግጁ መሆን አለብሽ። ምናልባት አልፈልግም እኮ ነው። ምኑን ነው የማትፈልጊ? በርባችሁ አመኮ ፈኬኛ ፋኒ ዴሜን ነመንጃለ ጤፎኮ አመለኮ በሬቼን ወሊንጅራችሁን እንደንዳ በነገራችሁ ላይ ጸባይህን መቀየር ቀላል ነገር ነው። እኔ ጸባይን አስተካክዬ ሲልከኝ እሺ፣ ሲመክረኝ እሺ፣ ወደዛ እሺ እያልኩ መጋባት ነበር እችላለሁ። ግን ክብሬን ወደዋለሁ። ክብር ማለት እኔ ዲስሪስፔክት መደረግ አልፈልግም፣ መከበር እፈልጋለሁ። ይሄ ባል አዛዥ ሚስት ታዛዥ የሚለው ካልኩሌሽን እኔ ጋር አይሰራም። እንደዚህ አይነት ነገር አለብኝ። ፕላስ ደግሞ አንድ ሰው በቃ ማይችል ከሆነ አንድ ነገር ማስተካከል ማይችል ከሆነ ገና ወደፊት ስንወልድ ያስተካክላል ብዬ አብሬ አልኖርም። ምክንያቱም የሚገርመኝ ነገር ማለት ነው አንድ ነገር ልንገርሽ። አሁን ለምሳሌ አንቺ መኪና መሀል አስፋልት ላይ አቁመሽ ትሄጃለሽ። አስፋልት ጅዱ ኮንኮላተር አብዴ ብራገልታ መለች ፓርኪንግ ሳታደርጊ ይህንን ጥያቄ ብቻ መልሽልኝ። ኮንኮላታ ቶኮ ፊዴ አስፋልት ጅዱ አብዴ ብራገልታ መነት አደጋ ካልሆነ አላቆም አደጋ ኖርማል መኪና ፓርክ አድርጌ አልሄድም። ሃይዌይ ላይ ፓርክ አድርገሽ አትሄጂም። ለምንድን ነው አድርገሽ ማትሄጂ? ህጉ ስለማይፈቅድ ነው። ህጉ ስለማይፈቅድ ብቻ ሳይሆን መኪናዬም አደጋ ውስጥ ስለሚቆም መኪናሽም አደጋ ውስጥ ይገባል። ግን ዋናው ነገር ከመኪና ይልቅ ምናልባት የሀገሪቷ ህግ ሌላ ቅጣት ሊያመጣብሽ ይችላል። አይፈቀድም። አንቺ የምትኖርበት ሀገር ላይ የትኛውም ህግ ከትንሽ እስከ ትልቅ አክብረሽ ነው የምትኖሪ። ምክንያቱም ህግ ስለሆነ ማለት ነው። ግን ቆም ብለሽ ብታስቢ ያንን ህግ ያወጡ እኮ እነዛ የመንግስት ባለስልጣን ምናምን እኮ ምንሽም ሆኖ አይደለም። ያቺ ሀገር ውስጥ ስለምትኖሪ ብቻ ነው ህጉ የምታከብሪ። አንቺ የማታውቂውን ሀገር ወይም ደግሞ የማታውቂውን መንግስት ህግ የምታከብሪ ሰው የራስሽ የሆነ ልብሽን ወስዶ የራሱን ልብ ሰጥቶሽ ፍቅርሽን ተቀብሎ ፍቅር ሰጥቶሽ እድሜ ልኩን ከአንቺ ጋር ለመኖር ቃል ገብቶ ከአንቺ ውስጥ አንድ ቤት ውስጥ የሚኖር ሰው እንዴት ነው አንቺ የእሱን ህግ ማክበር የሚከብድሽ? የእሱን ቃል ማክበር የሚከብድሽ? ቃሉ ምንድን ነው እኮ ነው። ህጉ ምንድን ነው? አልገባሽም? ኢንክሉድ የሚያደርግ ነው። ከኔ ስሜት ጋር የሚስማማ ነው። አሁን ለምሳሌ ህጉ ውስጥ ሶሻል ሚዲያ ተጠቃሚ ካለበት ዳስናት ፎር ሚ እኔ ሶሻል ሚዲያ መጠቀም ያስደሰኝ ባል እንጂ ባሪያ አይደለም። ሁሌ አንቺ ስሜት ብቻ ለመጠበቅ የሚኖረው
ማለቴ ለምን አንቺ የሚያስደስትሽ ነገር ያደርግ ነው የምትፈልጊው? እኔም የእሱን ስሜት እጠብቅለታለሁ፣ እሱም የእኔን ስሜት ይጠብቅልኛል። 50-50 ከሆነማ ምንም ያጣላ ነገር የለማ እኮ እሱን እኮ ነው ልክ ሁሉም ነገር ላይ ከሆነ ምንም አሁን ለምሳሌ አትሌ ዋንን እንጃለን እንጎት እንሌ ዋነት እንጃለን እንጎት ገሩ ዲሮኒ ኬኛ ባንዲናን ኢሳናመ ሶሻል ሚዲያ ፈየ ደግሞ አቲ አከ ሶሻል ሚዲያ ረቴ ሱን በርባደን ፈኬኛ ሲጋሌ አመ ፈኬኛ ሳን በአኒ ዱከለይ ሰኔ ዱፉ አቲ ባቲ አከ ዱከለይ ሲቱን በርባደን ለምሳሌ ኦኬ አትውጪ ጋለሽ ያለ መውጣት ነው ትዳርሽ ምን አድርጌ ነው የምወጣው? እንደውም አትውጪ ሲለኝ ይነሳል። ምን ሶሻል ሚዲያ ከሶሻል ሚዲያ ምንድን ነው የምታገኘው? ከህይወትሽ ምን አላገኝ ይችላለሁ፣ ግን እሱ ነው የሚጠቀመው። እኔ ለምን ደግሞ አልጠቀመው ነው ጥያቄው። ለምን ፌር አይሆንም? ለምን እኩል አይሆንም? ያ ማለት እልህ ፍላጎት አይደለም፣ እልህ ነው እኮ። እልህ ሳይሆን ባላንስ መደራረግ አለበት። ሁሉም ነገር ባላንስ። አንደኛ ችግሩ ይሄንን ችግር በሁለት በኩል እንትን ሳይድ ነው የምናየው። አንደኛ እሱ ራሱ ለራሱ የሚወደውን ነገር ሰው መከልከል ማለት ራስ ወዳድነት ይባላል። አንደኛ እሱ አታድርጊ የምልሽ ከሆነ ሲጠጥ ነው አንድ። ሁለተኛ ግን አንቺም ለባለቤትሽ የመታዘዝ ግዴታ አለብሽ። ምክንያቱም እሱም የመታዘዝ ግዴታ አለበት። አይዋ እንደዛ ከሆነ ችግር የለውም። እሱ አንቺ ግን ታውቃለሽ የመተው ግዴታ አለብሽ። ከዛ በኋላ ግን አባብለሽ አስማምተሽ እንደምንም አድርገሽ ዌልካም ፍሪ ስታይል ሰሚሮ ተስማምተሽ ወደ ሚዲያ መመለስ ትችላለሽ። ግን ሁሉም ነገር በጣም ሳይሆን በፍቅር ከሆነ እኮ ወደሽ ከተደፋሽ በረግጦሽ አይክፋሽ ነው የሚባለው። ሁሉም ነገር ለዛ እኮ ነው ወድጄ የማልደፋው። አሁን መጣ እኮ ወደ እኔ ፖይንት። አቤት ወደሽ መደፋት አትፈልግም? አውቀሽ ከተደፋሽ ቢረግጦሽ አይክፋሽ። ሰው አውቀ ከአንድ ሰውን ህይወትን እንዲያበላሽ ከመጣት በኋላ ካገባ በኋላ ቢደበድ ምን ቢልን እኔ በጣም የሚገርመኝ እኮ ስትጋቡ እኮ አብረን እንኖራለን ብላችሁ ነው እንጂ የምትጋቡ እኮ አቲኮፍቲ ነወሊን ጅራት ቴት ምትበር ከቴ ኮቱ ነወሊን ጅራት ቴት ምትበር ኮቱ ወሊን ጅራና አብረን ሰርተን አንቺ እኮ ፌር ነገር ወዳለሁ የትም ቦታ ናስር። አሁን ሪሌሽንሽፕ ውስጥ ብቻ ሳይሆን ኤቭሪዌር ፌር የሆነ ነገር አስፈላጊ ነው። ገባክ? አሁን ጓደኞቼ ጊዜ የሚሰጡኝ ከሆነ ጊዜ እሰጣቸዋለሁ፣ የሚያከብሩኝ ከሆነ አከብራቸዋለሁ። ገባክ? ሪሌሽንሽፕ ውስጥም እንደዛው ነው። የሚወደኝ ከሆነ ወደዋለሁ። እሱ የሰፈረውን ነው የሚያገኘው መልሶ። ሴቶች በተፈጥሯቸው እንደዛ ናቸው። በነገራችን ላይ ካገቡም በኋላ ቢሆን አሁን ፍቅር የሚሰጣት ከሆነ ሙሉ ቀን ስለ ፍቅር ነው የምታስበው። እንዴት አድርጌ ፕሮቴክት ላድርገው የሚለውን ነው የምታስበው። ምን አድርጌ ላስደስተው የሚለውን ነው የምታስበው። ግን ደግሞ በዛው ልክ መጥፎ ነገር ብቻ የሚሰጣት ከሆነ አሁን የማያምናት ከሆነ እንደውም እኔ የማያምነኝ ከሆነ ዋይናት አለ አይደል? አሁን ቤት ውጭ ነበርሽ ላይ ከሆነ ውጭ እወጣለሁ ማለት ኦልሬዲ ውጭ ወጣች ብሎ የሚያስበው ነው። በተፈጥሮ አንድ ነገር አለ ማንም መካድ የማይችለው ማለት ነው። ማልቶ ከጅሩ ቤክታ ኡመማን ዲሮኒ ዱበርቲን ዮ ኢሳኒፍ ዋን ጋሪ ኦለን አብዛኛው ፐርሰንቲን ጫላን ዱበርቲ ኢሳን ኩኑንሲቱ እንጃለተን ከኤዶ ከኒቱፍ ከኩኑንሲቱ። ሴቶች ግን በተፈጥሮ ብዙ የምንለማመጣቸው ወንድ አይወድም። በተፈጥሮ ነው እሱ ኡመማ ዋንጅሩ ዲሮተ ባኤ ኢሳን ጀለ ዴመን ኢሳን ኩኖንሰን ማልትያ አከስትያ አሲንባይ ከጀለን እንጃለተን። ዲሮኒ ገሩ ዱበርቲ ኢሳኒፍ አጀጀምቱ ኢሳን ከበጅቱ ኢሳኒፍ ጅራቱ ኡገመት እንጃለተን። ማሊፍ ኢሼን አከዚት ዳይቨርሲቲ ኡፍና ከነቴ አከነናፍ ቦቲ አናፍ አከነታት ሄደ ሁሌ ያመሰግናለሁ። ዲሮነቻ ዋን ዱበርቲ እንጎቱፍታል። ሴት ልጅ ግን የሮ ሁንደ ዋን ጋሪ ኦልቴፊ የሮ ሁንደ ኩኖንሲቴ ማልዩ ጎቴ አንድ ቀን ብትጣዩ እንኳን ማልና ከነዱረ ማልና ጎቴ አዲ ማልና ፍታቴ ሲንጀደ ብዙ ጊዜ የመካድ ባህሪ ያላቸው ሴቶች ወማቲ ጎቴ ፍከነ የሆነ በቃ ጉያ ካንስ ገለቶ ፈተኒለ ጋፍ አሪው ይገሩ ማልና ጎቴ ከአንዳንድ አሽቀንጥሮ ይጥላሉ። ሊጨርስልሽ አሳቢ። ስለዚህ ዋለ መሬ ሆቴል ከነረቲ ዲሮን አንደኛ አንቺ ለባልሽ ታዛዥ ከሆንሽና የምትከባከቢ ከሆነ በፍጹም በእርግጠኝነት እነግርሻለሁ
በመሀላችሁ ችግር አይፈጠርም። ቢፈጠር እንኳን የሆነ ለጊዜ የሚያጋጫችሁ ነገር ነው እንጂ ለዘላለም የሚያለያያችሁ ነገር አይፈጠርም።